አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ያለው በአላህ ፍቃድ ሆኖ እድሜያችን ረዥም አድርጎ ጤና ሰጥቶን አልሐምዱሊላህ በሌላ ቪዲዮ ዞረን ተገናኘን። አልሐምዱሊላህ ለዚህ ራሱ ያበቃን ስንቶቹ እህቶቻችን፣ ወንድሞቻችን፣ እናት አባታችን ትላንት ወይ ደግሞ ዛሬ ራሱ ከስንት ሰዓት በፊት ከኛ ጋር የነበሩ በዚህን ጊዜ ደግሞ ወደ መጨረሻ ህይወታቸው ወይ ደግሞ ወደ አላህ ፊት የሄዱት ስንቶቹ አሉ። ስንቶቹ ከሰዓታት በፊት ወይ ደግሞ ከሳምንታት በፊት ጤነኛ የሆኑ ሰዎች ዛሬ ደግሞ ጤናቸውን አጥቶ በአልጋ ላይ የተኙ አለ። እኛ ደግሞ ጤነኞች ሆነን አልሐምዱሊላህ ዞረን ተገናኘን ማለት ነው። አልሐምዱሊላህ አላህ እድሜያችን ረዥም ያድርገን። የታመሙትን አላህ ያድንልን፣ የሞቱትን አላህ ይረህማቸው። ለአገራችን አላህ ሰላም ያውርድልን። የሀገራችን ነገር በጣም አሳሳቢ ነገር ነው። እንደዚህ እንደ ቀልድ አይተን በመውረን ተነስተን ቪው ላይክ ሰብስክራይብ ለማግኘት ለቀልድ ለጨዋታ ለእውቀት ለመታወቅ ብለን የምናደርጋቸው ነገሮች መጨረሻ ላይ ትልቅ ዋጋ እያስከፈሉን እየመጡ ነው። ይሄም ወደኛ ሀገር የመጣ የወንድና ወንድ መጋባት ወይ ደግሞ የሴትና ሴት ለማለት ራሱ ይከብዳል። አዑዙ ቢላሂ ሚነ ሸይጣን ረጂም አዑዙ ቢላሂ ሚነ ሸይጣን ረጂም ሐስቢ አላሁ ወኪል አለይሁም ለማውራት ራሱ የሚከብድ ጊዜ መጣብን ማለት ነው። ይሄ ጊዜ እንድመጣ ያደረግነው ወደ ኢትዮጵያ እንድገባ ወይ ደግሞ እንድመጣ ያደረግነው ነገር ይሄ አስጠያፊ የሚደብር የሚያስጠላ ነገር እንድመጣ ያደረግነው ነገር እኛ በምናደርጋቸው ነገሮች ነው። ሰው ሊደፍረን የቻለ እንጂ ሰው ይሄን ሀል ደፍሮን ወይ ደግሞ የኛ ልጆችን በውጭ ሀገር ያሉት የተበላሹት ህይወታቸውን ሸጦ የሚኖሩ ራሳቸውን ባህላቸው ማንነታቸውን ሸጦ የሚኖሩ ይሄን ነገር ወደ ኢትዮጵያ አዙሮ እንዲያመጡ ያደረግናቸው እኛ ራሳችንን። ምክንያቱም እኛ ሁሌ ችግር የማያጣን እኛ ሁሌ መሻክል የማይጠፋበት አገር ያደረግናት ሀገራችን እኛ በውጭ ሀገር የምንኖር ልጆች ነን። ቤተሰቦቻችን በሰላም እንዳይኖሩ አገራችን በባህላቸው በማንነታቸው በእምነታቸው ተከባብሮ የሚኖሩትን ሰዎች ተከባብሮ እንዳይኖሩ ያደረግነው እኛ የሚዲያ ሰዎች በውጭ ሀገር የምንኖረው ነን። እና አንደኛ ከሀገራችን ስንወጣ ሰርተን እናት አባታችን ልንቀይር፣ በሬ ያሌላቸውን በሬ ልንገዛላቸው፣ ቤት ያሌላቸውን ቤት ልንገዛላቸው፣ ጫማ ያሌላቸውን ጫማ ልንገዛላቸው፣ ልብስ ያሌላቸውን ልብስ ልንገዛላቸውን የወጣን ሁላችንም በስደት ዓለም ያለ ነው። አሜሪካም ኖሪ አረብ ሀገርም ኖሪ ማለት ነው። በባህርም ሂጂ በቪዛም ሂጂ በምንም ሂጂ የወጣኑ ያለብንን ችግር ለማራገፍ እንጂ ደልቶን ከሀገሩ የወጣ ሰው የለም። የደላ ሰውማ በሀገሩ ተከብሮ ይኖራል። ያን ነገር ረስተን ግን ትንሽ ሳያልፍልን ትንሽ ነገር ስንቀየር ውጭ ላይ የምናየውን ነገር ደግሞ ያሰብኑን ነገር ወደ ሀገራችን እንድመጣ ወይ ደግሞ ሀገራችን እንድትበታተን የምናደርጋቸው ብዙ ልጆች አለን። እኛ በብሔር በዘር በሃይማኖት የኔ ሃይማኖት ይበልጣል፣ እንደዚህ ሃይማኖት ኢትዮጵያ ውስጥ አይኖርም፣ ይሄ ከአረብ ሀገር የመጣ ነው፣ ይሄ ከእስራኤል የመጣ ነው፣ ኢትዮጵያ እንደዚህ ነች፣ ኢትዮጵያ የአማራ ነች፣ ኢትዮጵያ የኦሮሞ ነች፣ ኢትዮጵያ የትግሬ ነች እያልን የምንባለው ነገር ዛሬ ትልቁን ውርደት በአናታችን እንደዚህ እንድናቅፈው አረገን ማለት ነው። በጣም ከባድ ጊዜ የወለደ ይሄን መስማት ከባድ ነው። ምንድን ነው ለልጄ የማስተምራት? ምን ብዬ ነው የማሳድጋት ልጄን? በዘረኝነት የተጠመደች አንሶ ጭራሽ አሁን ሴትና ሴት ይጋባሉ ብላ ትማር እንዴ? ኧረ አላህዬ ምነው አንተ አየን። እኛ ራሱ መንገዳችን ስተናል። አሁን አላህ ከማረን እንጂ እኛ ያለንበት ከባድ ነው። እንደዚህ አይነት አስጠያፊ ነገር ወደ ኢትዮጵያ እንድመጣ ያደረግነው እኛ በምናደርጋቸው ዘረኝነት፣ እኛ እርስ በራሳችን በምንገዳደለው ነገር ነው። እርስ በራሳችን በምንወራረድ፣ እርስ በራሳችን የምንሰደደብ። ቆኛ ኢትዮጵያኖች በእንደዚህ አይነት ባህል ነው እንዲያደግ ነው። እንደው የፈለገ ዘረኝነት ኖሮበት በእንደዚህ አይነት ባህል ያደገ ያለ አለ ቤተሰቦቹ ጋር። እኛ እኮ በአንድ ክፍል ውስጥ 10 ሰው 11 ሰው ተኝቶ ያደግን እኮ ነን። አንድ ክፍል ነው ያላቸው ቤተሰቦቻችን ቤት አንድ ክፍል የበዛ ነው 2 ክፍል ያለው። ምነው አሜሪካ ነው ተወልደን ያደግን ያላችሁ? በአንድ ክፍል ውስጥ በአንድ አንሶላ 4-5 ልብስ ለብሶ እኮ 4-5 ልጅ አንድ አንሶላ ለብሶ እኮ ያደግን ኢትዮጵያዊዎች እኮ ነን። ካጎታችን ልጆች እኮ ተኝተን ያደግን ኢትዮጵያዊዎች እኮ ነን። እንደ ወንድም አስበን ምን ነው እንደዚህ? አውዝ ቢላሂ ሚን ሸይጣን ረጂም
አያፍርም እንዴ ደግሞ ወንድነቴ አስጠልቶኝ በሽታ ሆነው ምናምን። አረሽ ምን ወላሂ ለተው ብዙ ነገር እንድንናገር አታርጉ። ደግሞ የሃይማኖት አባቶች አብሶ የክርስቲያን ሃይማኖት አባቶች ምን እየሰራችሁ ነው? ውጡና ምከሩ እንጂ ልጆቻችሁን። እንደዚህ አይነት አስጠያፊ ነገር ውስጥ ያሉትን ልጆች ውጡና ምከሩ፣ ተቆጡት። እንደ መገደልም ካለበት ግደሉት። እንዴ አንዳንዴ ሙስሊሞች እኮ ለምንድን ነው ሰውን ይቅርታ ማድረግ ስቻል ገዳይን መገደል ያለበት ብሎ ብዙውን ጊዜ ክርስቲያኖች ይከራከራሉ። ያ ነገር ግን ትክክል ነው መሆንም ያለበት። ይሄ ነገር ኢትዮጵያ ውስጥ ቢሆን ዛሬ ዝቃጭ ነገር ገብቶ እንደዚህ አገሪቷን ባላጨማለቀ ነበር። ምክንያቱም እንደዚህ አይነት አስጠያፊ ነገር የማደርግ ሰው የሚገል ሰው ከሃይማኖት ውጪ ከሀገሪቷ ባህል ውጪ የሆነ ነገር ይዞ የመጣ ሰው ይገደል። ከኛ ውጪ ነው ብባል የሆነ ህግ ብኖር ሰው ይፈራል። እንደዚህ አይነት ነገር ይዞ አይመጣም። ጭራሽ እኛ ያለብን የጠነባ ዘረኝነታችን ራሱ ሳይለይ ጭራሽ ወንድና ወንድ ተጋብቶ ቁጭ። ኧረ አውዙ ቢላሂ ምን ሸይጣን ረጂም። ይሄማ የሰው ዘር እንዳይበዛ የሰው ዘር ለመቀነስ ነው። ወንድና ወንድ ከተጋባ ይወልዳሉ፣ ግን መዋለድ አለ። አውዙ ቢላሂ ምን ሸይጣን ረጂም። ወላሂ በጣም ከባድና አስጠሊ ጊዜ። ያልወለዱት እሺ በቃ ተስፋ ቆርጦ ይኖራሉ። የወለድነው ደግሞ ልጆቻችን ምን እናስተምራቸው? ልጆቻችን ምን እድላቸው ምንድን ነው? መጨረሻ ላይ በዘረኝነት አይምሯቸው የተያዘ ልጆች ጭራሻውን ወንድና ሴትና ወንድ እንዳይጋባ እንዲቀር ነው እንዴ? ኧረ እኔ የልጅ ልጅ ማየት እፈልጋለሁ። እንዴት ነው የልጅ ልጄን የማየው በኋላ? እንዴ እኔ እኮ የልጅ ልጄን ለማየት እኮ ቀርቤ ያለው ብዬ በደስታ በተስፋ መኖር ልጅ ነኝ እኮ። እና ያ ነገር ልታስቀሩ ነው እናንተ። ይሄ በመቀየም ብቻ ሳይሆን እነኚህን እንደዚህ አይነት ሀሳብ ያመጡትን እንደዚህ አይነት ነገር የማደርጉትን ልጆች በመግደል ነው እንጂ ይሄ እቀየማለሁ እንደዚህ ያደርጋለሁ። እኔ ባገኝ ገድዬ መንግስት ይግደለኝ። ባገኛቸው እኔ ገድያቸው መንግስት አስከትሎ ይግደለኝ ነኝ። ምክንያቱም እኔና ያ ሰው እንሞታለን፣ ቀጣዩ በሰላም ይኖራል። ምን በዘር የምንገዳደል ነው? ስንቱን በአዲስ አበባ ውስጥ ስንቱን የድሃ ልጅ ይገሉ የለ እንዴ? ምንም ያላጠፋው በልቶ ያላደረ ምሳውን ቆሎ በልቶ እራት የምንበላለው ዳቦ መውጫ ያገኛለሁ የምለውን እየገደሉ አይደል እንዴ? እንደዚህ አይነቱ ለምን አይገደልም? ለምን? ከኋላ ብር የምንሰጣቸው የምከፍላቸው አገሪቷን ለማጥፋት ስላለ ነው። የድሃ ልጅ በምን ጥፋቱ ነው የሚገደለው አዲስ አበባ ውስጥ? አሁን በዚህ ባለፈው ሳምንት የወለጋ ልጅ በመሆኑ አይደል እንዴ የድሃ ልጅ ምንም በልቶ ያላደረ ለራሱ አንጀቱ የራቀውን ልጅ ገለውት አሳደሩት። እንደዚህ አይነት ሀገር ላይ እየኖርን አይደል እንዴ? ሰው እንደው ሰላም ካሌለበት ሰፈር በሰላም ልኖር ብሎ ወደ አዲስ አበባ ስመጣ ተገለው ማድርበት ሀገር አይደል እንዴ? እንደዚህ አይነቶቹ ለምን አይገደሉም? ህዝቡ ራሱስ ለምን መንግስት ይጠብቃል? መንግስት እኮ አንድ ሰው እኮ ነው፣ ይወርዳል መንግስት። ህዝብ እኮ ቀጣይ ነው። እንቀጥላለን እኔ ብሞት ልጅ አለች፣ አገር ይቀጥላል። መንግስት ግን ይወርዳል። እየወረደ ነው እስከዛሬ የደረስነው። ባይወርድማ እስከዛሬ ስንቱ አስቸጋሪዎቹ ይኖሩ ነበር። ወዴት እየሄድን ነው? መጨረሻችን ወዴት ነው? እኛ የወለድነው እናቶች ልጆቻችን፣ እኔ ለልጄ ምን ላስተምራት? ለልጄ የምነግራት ነገር ብቻ ነው የምከብደኝ። አሁን እስቲ እናቴ እንደዚህ አይነት ነገር አየው ብትለኝ ምን እላታለሁ? እናት ነኝና መልስ መመለስ አለብኝ። ምንድነው የምመልስላት? አይ ልጄ ይሄ ነገር ውሸት ነው፣ አይ እንደዚህ አይነት ነገር አትይ፣ ተይ፣ አይገባሽም። ይሄንን ነው የምላት። አንድ ሰው ስኖር ሞት እንዳለበት ያውቃል። ግን አላህ ደግሞ ሞትን ረስተን እንኖራለን ብለን ተስፋ እንድናደርግ ነው አይምሯችን የገነባን። ማንም ሰው በቀን ውስጥ አላሁ አለም እንዴት ወላህ ወደ አላህ የሚቀርብ ሰው ነው እንጂ ሞት እንዳለበት የማስታውሰው
ብዙዎቻችን ሞትን በራሳችን ላይ አናስታውስም። ሞትን በጣም እንረሳለን። አላህ እንደፈጠረንና ሁሉንም ነገር እሱ እንዳደረገልን በጣም እንረሳለን። በራሳችን ላይ ያደረግን ይመስለናል። ጤናችን በራሳችን ያለን ይመስለናል። የምንበላው የምንጠጣው በራሳችን ገንዘብ የገዛን ይመስለናል። የገዛነው በገንዘብ ስለሆነ ሰርተን የምናገኘው ራሱ በራሳችን የሰራን ይመስለናል። ግን ይህን ሁሉ አላህ ነው የሰጠን። መንሳትም ይችላል፣ እንደሰጠን መንሳት ይችላል። ግን ብዙዎቻችን ይሄን ረስተናል። ቤት ራሱ ስንሰራ የፈጣሪ ነው፣ ቤት የፈጣሪ ነው እኮ አንልም። ቤቴ የራሴ ቤት ነው፣ ምን አገባ ባለቤቴ ምናምን እንላለን። ግን ቤት የፈጣሪ ነው። ቤቱ ይኖራል፣ እኛ እንሞታለን። ስለዚህ አገሪቷም ትኖራለች፣ እኛ እንሞታለን። አገሪቷ ትኖራለች። በጣም ከባድ ነው ያለንበት ጊዜ፣ በጣም ከባድ ነው። ኢትዮጵያ ላይ ያለን ተስፋ በጣም ከባድ ነው። አላህ ለአገራችን ሰላም ያውርድልን። ባለንበት ቦታ እቀየማለሁ ብቻ ሳይሆን አላህዬ እኛ ባመጣኑ ነገር ይሄ ሁሉ ደረሰብን፣ እኛ በተጨካከን የሰው ልጅ ሴትን ልጅ ደፍሮ አሸዋ ሲጨምሩበት ያየን ጎሽ ትግሬ እኮ ነች ይበሏት ብለን እንዳልደነስ ዛሬ እርስ በራሳችን አዳሜ 84 ነው 83 ያለበት ብሔር አንገቷን የማስደፋው ነገር አንገቷ ላይ ገባ። እንደዚህ ጭንቅላቷ ላይ ቁጭ ብሎ አንገቷን አስደፋት። ማንኛውም እኔ ከፖለቲካ ንክኪ የለኝም፣ እኔ ከምናምን የለኝም የሚባል ነገር የለም። ትንሿን ብሔር ትልቋን ብሔር አናተሽ ላይ ቁጭ ብሏል። ስለዚህ ያለሽ ነገር እንደዚህ አይነት ነገር እቀየማለሁ ሳይሆን ለምን ልጅ ያትሆንም እንደዚህ አይነት አውጥቶ መንግስት እንድገላቸው ሁላችንም ተነስተን ማድረግ ያለብን ነገር ነው። ሁላችንም መናገር ያለብን ነገር፣ ሁላችንም የብሔር ነገር፣ የዘረኝነት ነገር፣ እኔ ብቻ ልኑር ሌላ ይሙት፣ ይሄ ኢትዮጵያ አይደለም ይሄ ከዛን የመጣውን ነገር የምንለውን ነገር ትተን ወደ ራሳችን ተመልሰን የፈጠረኝ አላህ ነው፣ አላህ ነው የሚወስደኝ፣ ቀኔ ስደርስ ሄዳለሁ። እዚች ምድር የብድር ነች፣ የኔ አይደለም። የብድር ልብስ ይሄን ልብስ ተበድሬ ለብሼ ከሆነ ከዚህ ቪዲዮ ስወጣ አውልቄ ሽኩረን ብዬ ነው የምመልሰው። ስለዚህ እቺ ምድርም የብድር ነች። አላህዬ ያመጣኝ አላህዬ ይመልሰኛል። ከአፈር መጣሁ ወደ አፈር እመለሳለሁ። በሰው ሀገር ራሱ ተከብሬ እየኖርኩ ነው፣ ምንም ሳይጎልብኝ እየበላው እየጠጣው በሰው ቤት ቪዲዮ ቁጭ ብዬ እየቀዳው ነው ተከብሬ። ለምን ቪዲዮ ትቀጃለሽ? ምን እየሰራሽ ነው? ለምን ዩቱብ ሰራሽ? የምለኝ ሰው የለም። እየኖርኩ ነው። ኢትዮጵያ ላይ ግን ነፃነት እያጣ ህዝቡ እየታፈነ እየኖረ ነው። ይሄ ሁሉ እኛ ባመጣኑ ውጭ ሀገር ያለኑ ልጆች ይሄ ጅኒ ፖለቲካ ብለን ባመጣኑ ነው። ትላንትና ህዝቡ ተከባብሮ በሰላም በፍቅር ይኖር ነበር። በሃይማኖት ምጣላ ሰው አልነበር። እኔ ለሰርጌ እስላም ክርስቲያኑ ወጥቶ ነበር ደግሶልኝ፣ ክርስቲያኖቹ የሙስሊሙን ስጋ ሰርቶ እንርዳችሁ ብሎ ገብቶ የሙስሊሙን ስጋ በእጃቸው ሰርቶ፣ እኔ ቢሆን የክርስቲያንን ስጋ ከትፌ ለመስራት ለእኔ በጣም ከባድ ነው። ምክንያቱም ዛሬ ላይ የጠጣሁት መርዝ ነው፣ ትላንት ያለኝ መርዝ ሳይሆን ገብቶ ከትፎ ሰርቶ ቤተሰቦቼ ረድቶ ሄዶ የራሳቸውን ሰርቶ በሉ። ከሁለቱም ሃይማኖት ነበር ወጥቶ የዳሩኝ። ብሔር የሚባል ነገር አልነበረም በዛን ጊዜ። ሰው ልጅ ሳገባ ሃይማኖቱ ምንድን ነው ማስተዳደር አለው እንዴ? ሁለቱ ብቻ ነበር የምጠየቀው። ዛሬ ኦሮሞ ራሱ ሆኖ የት ሀገር ልጅ ነው? አርሲ ነው፣ ጅማ ነው፣ ባሌ ነው፣ ሀረር ነው ይባላል። አማራ ራሱ ሆኖ የሆነ እኔ ውስጣቸውን ባላቅም እንደዛ አይነት ነገር አለ። ኧረ ተው ወደ አላህ ተመለሱ። የመጣኑ ከአፈር ነው፣ ወደ አፈር እንመለሳለን። የሰው ልጅ ይጋባ ይወለድ። የዘር ነገር ተው እንዴ! በቃን እኮ የዘር ነገር ቢጠቀም እኮ ይሄን ሁሉ ልጆች ባለጣን ነበር እኮ። ስንቱን ልጆች እኮ ነው ምስኪን ያጣናቸው። እናት እኮ አንድ ልጅ ወልዳ እያየች እኮ ስትኖር ተስፋ ነበራት እኮ። በልጄ ያልፍልኛል የምል ነበራት። እኔ እናቶኛ አይቻለሁ። በልጄ ደስተኛ ነኝ። ስከፋኝ የሆነ ነገር ስትሰማኝ ነገ እኮ በልጄ ያልፍልኛል የምል ተስፋ አለኝ እኮ። መጥቶ አንዱ ልጄን በራፍ ላይ የሆነ ነገር አድርጎ ባያት አላህ ያምጣብኝና ምን ያህል ነው የምከፋኝ። ተስፋዬ ሁሉ ይቆረጣል። የመኖሬ ህይወት ሁሉ ብቀነጠስ ደስ ይለኛል። ኧረ እባካችሁ ተው። እናት ትኖርበት፣ እናት ከልጇ ጋር በሰላም ትኖርበት። ድሮ እኮ ረብሻ ራሱ ካለ ድሮም ይሄ ኦነግ
ሌላ ነገር ተብሎ ስማቸውን ባላጠቅም እኮ አለ፣ የመንግስት ተቃውሞ አለ። ግን ደግሞ እነሱ የሚዋጉት ሌላ ቦታ ነው፣ ከተማ ላይ አይደለም፣ ልጅ ያለበት ቦታ አይደለም፣ እናት ያለችበት ቦታ አይደለም። እናትና ልጅ እኮ ትከበር ነበር እኮ። በእናትና በልጅ ቦታ እኮ እንደዚህ አይነት ነገር በጥፎ ነገር አይደረግም ነበር እኮ። ለሴቶች እኮ ክብር ነበራቸው። የድሮ ሰዎች እኮ ትምህርት አልነበራቸው፣ መሀይም ነበሩ እኮ። ዛሬም ግን ከኛ ይበልጣሉ። የትላንትና መሀይሙ ሰዎች ከኛ ዛሬ ካለን አይምሮ ይበልጡ ነበር። እኛ እኮ ኤቢሲዲ ተማርን እንጂ አይምሯችን እኮ አይሰራም። የደነዘዝን ሰዎች እኮ ነን። ልክ ሰዎቹ አሽሽ ወስዶ እንደደነዘዙ የደነዘዝን አይምሯችን አስተኝተን እኔ ብቻ ልኖር ጎረቤቴ ይሙት የምንል ሰዎች እኮ ነን። ለነገሩማ እኛ ኢትዮጵያኖች እናት ልጇ ላይ ልጅ እናት ላይ የጨከነችበት ሀገር ላይ እኮ ነው ያለነው። ኧረ ተው በሰላም እንኖርበት። ኧረ ተው ወደ ፈጣሪያችሁ ተመለሱ። እኛ ቆይ 11 ልጅ አንድ ክፍል ቤት ውስጥ ተኝቶ እንደዚህ እንደንትን እኮ ነው። እንደዚህ ተገዳድመን እኮ ነው። እንደዚህ ጥፍሬ እንደዚህ ተገዳድመን እንዳለ እኮ ነው። እንደዚህ ተገዳድመን የተኛ ነው እንዴ። የሰው ልጅ እኮ የምናሳድግ ኢትዮጵያውያኖች እኮ ነን። መንገደኛ ራበይ ሲባል እኮ ናግባ ልጄ ጠጣ አፈሪብ ላይ የምትል እኮ እናት ነች እኮ ኢትዮጵያዊ እናት። ምነካችሁ? ወደ ራሳችን እንመለስ። መጀመሪያ ዛሬ የመጣውን ነገር ለማንሳት እኛ ወደ ራሳችን እንመለስ፣ ወደ ሃይማኖታችን እንመለስ። የማንም ሃይማኖት እንደዚህ ያለንበትን ዛሬ ያለንበትን ነገር እንድናደርግ የማያዘን ሃይማኖት የለም። እኔ ውስጡ ገብቼም ስለሌላ ሃይማኖት ባይኖር በእርግጠኝነት እንደዚህ አይነት ነገር የለም። ክርስቲያኖቹ ወደ ራሳችሁ ተመልሰውና እንደዚህ አይነት መጥፎ ድርጊት ውስጥ የገቡትን ልጆች ምከሩ እባካችሁ። በዚህ ላይ ደግሞ ክርስትናን ሰደብሽ ብላችሁ አትነሱ። ለክርስቲያን ጥሩ ክብር አለኝ። ምክንያቱም ያሳደጉኝ አብሮ አደጌ ጎረቤቶቼ በእንትንም በቤተሰብ ውስጥም ያሉኝ ክርስቲያኖች አሉኝ። እኔ ስድብ አይደለም። ብዙውን ጊዜ ግን የክርስቲያን ልጆች ውስጥ እንደዚህ አይነት ነገር ስለምገኝ ነው፣ ስላየሁት ነው እንደዚህ ያልኳችሁ። ሚዲያ ላይ ስላየው ነው። እባካችሁ ቄሶቹ ወጣችሁ ልጆቻችሁ ላይ የሆነ እንትን ነገር ማውረድ አለባችሁ። ትልቅ መልእክት ማስቀመጥ አለባችሁ። ምክር መስጠት አለባችሁ። ህግ ሊኖር ይገባል። ምክንያቱም እንደዚህ አይነት ልጆች ምነው ክርስቲያኖቹ ልጆቻችሁ ሲሰልሙ የሆነ ታገሉ አልነበረም እንዴ? ስለሰለሙ እንደዚህ አይነት መጥፎ ነገር ሲያደርጉ እባካችሁ የሆነ ነገር ማድረግ አለባችሁ። አላህ ይጠብቀን። አላህ ለሀገራችን ሰላም ያውርድልን። የመጣብን ነገር ይሄ ለአንድ ለሁለት ሰው አይደለም፣ ለ83 ነው 84 የተባለ ብሔር ሁሉ ይሄ ሁሉ በአናትሽ ላይ ተቀምጦ አንገትሽን እንደዚህ ያስደፋሽ ነው። ቤት ውስጥ የተቀመጥሽው እናትም ሆነ አባት እባካችሁ ወደ አላህ ተመልሳችሁ አላህ ለምኑልን። ይሄን ነገር አላህ ያንሳልን። እንደ አንድ እናት በመሆኔ ለልጄ ምን እንደምመክራት ምን እንደማስተምራት በጣም እየከበደኝ ነው። ልጄ ከዚህም በፊት የብሔር ነገር ብዙ ነገር ጠይቃኝ በጣም የምመልስላት ነገር ጠፍቶኝ እኔ ራሱ ከገባሁበት ዘረኝነት እንድመለስ ሆኛለሁ። ምክንያቱም ለልጄ ጥሩ መልስ መስጠት አለብኝ። እናት ነኝ። ልጄ ጥሩ ነገር እንድትሆን ነው የምፈልገው። ሁሉም እናት ይሄን ይፈልጋሉ። እባካችሁ ወደ ራሳችን እንመለስ። አላህ ፍሩ። ወደ አላህ እንመለስ። የፈጠረን እሱ ነው፣ የማነሳን እሱ ነው። በሰው ሀገር ራሱ እኛ ልጆቻችን ኖረን እኮ ሰርተን እያኖርናቸው እኮ ነው። ቤተሰቦቻችን ሀገራችን እየለወጥን እኮ ነው። የምንለውጠው ግን ቤቱን በመስራት ፎቅ በመስራት ሀገሪቷን በማሳመር አይደለም። እኛ ባህላችን መመለስ አለበት። እኛ ኢትዮጵያኖች እኮ እንግዳ ስኖር ሂጂ እዛ ጋቢ እዚህ ጋ እኮ እንግዳ አለ ባሌ ዞር በይ እንደዚህ ተብለን እኮ አፍረን እኮ እንደዚህ ብለን የምንጎርስ ኢትዮጵያዎች እኮ ነን። በጣም በሙክተረም ያደግን ኢትዮጵያዎች እኮ ነን። ጎረቤቶቻችን እኮ ሙስሊም ሆኑ ክርስቲያን አናቴን እያሉ ስደበድቡኝ ያደግኩ ኢትዮጵያዊ እኮ ነኝ። ምን ነው ሳጠፋ እኮ ክርስቲያኖቹ ጎረቤቶቼ ይገርፉኝ ነበር። አንቺ ክርስቲያን ነሽ ልጄን ቀረብሽ እኮ የለም ነበር። አንቺ እኮ አማራ ነሽ ልጄን ቀረብሽ የለም እኮ እንዴ። ያሳደጉን እኮ ጎረቤት ሁሉ ያልተሸከመው ሰው አለ። እንደው እኔ አሁን ያልተሸከመኝ እናቴ ውሃ ልቀዳ ስትል መላ ጎረቤቶቻችን ተሸክሞኛል። እናቴ ገበያ ስትሄድ መላ ጎረቤቶቻችን ተሸክሞኛል። ታምሜ ሁሉም ሰው አዝኖልኛል። ኧረ እባካችሁ አላህን ፍሩ። ምን እኔ ብቻ ልጄ ራሱ ሁሉም ሰውን ያሳደገልኝ። ኧረ አላህን ፍሩ። እንደ ያ በዓል በጣም ነው ምናፍቀኝ። እንደዚህ አይነት ጎረቤት በጣም ይናፍቀኛል። እንጀራ ተበዳድረን ዱቄት፣ ሽሮ፣ በርበሬ ተበዳድረን ምንኖር ይናፍቀኛል። እባካችሁ ወደ ራሳችሁ ተመለሱ። አብዝቻለሁ። የሰው ሃይማኖትም ከነካው ለመንካት ፈልጌ አይደለም። ትልቅ ክብር አለኝ ለክርስቲያኖች። አላህ ለሀገራችን ሰላም ያውርድልኝ። ኑሩልኝ ባላችሁበት። እወዳችኋለሁ። ካስቀያምኳችሁ አፉ በሉኝ። ማንንም ለመንካት ከልቤ ፈልጌ አይደለም። ሀገራችን ላይ ያለው ነገር ልቤ ስለነካና እዛ ነገር ውስጥ ያየኋቸው ልጆች ከዛ የመጡ ሃይማኖት ስለሆነ መናገር ስላለብኝ ብቻ ነው። አፉ በሉኝ። መልካም ጊዜ ይሁንላችሁ። ለሀገራችን አላህ ሰላም ያውርድ።